በትላልቅ የቪዲዮ ምርመራ ተቋማት የተደረጉ ጥናቶች እንደሚያሳዩት ሁልጊዜ ሚሊዮን እይታ ወይም ቫይራል የሚሆኑ ቪዲዮዎች ሶስት ዋና ዋና ነገሮችን ያሟላሉ። በዚህ ቪዲዮ እነዛን ነገሮች እንዴት ማሟላት እንደምችሉ አስረዳችኋለሁ። አንደኛው ስሜት ቀስቃሽ መሆኑ ኢሞሽናል ትሪገርስ። የሰው ልጅ በአመክንዮ ሎጂክ ሳይሆን በስሜት ኢሞሽን ተገፋፍቶ ክሊክ ያደርጋል። ጉጉት፣ ፍርሃት፣ መደነቅ ወይም ስኬት የሚጭሩ ርዕሶችን የክሊክ መጠናቸው ሲቲአር በብዛት ከ70% በላይ ያሳድጋሉ። አጭር ፈጣን መሆን ኮግኒቲቭ ሎድ። የሰው አእምሮ በሰከንድ ስብርባሪ ውስጥ ነው ርዕስ የሚያነበው። ከ50 እስከ 60 ካራክተር ቁም ፍቺዎች በላይ የሆኑ ረዣዥም ርዕሶች በሞባይል ስክሪን ላይ ለሚቆጥሩ ለማንበብ ስለሚሰለቸው የመጫን እድላቸው በ60% ይቀንሳል። ክፍተትን መተው። ርዕሱ ከታሪክ መጀመር አለበት እንጂ መጨረስ የለበትም። መልሱን በቪዲዮ ውስጥ ብቻ እንደሚያገኙ ማረጋገጥ አለበት። ሁለተኛ፣ ሰዎች የሚያጠምዱ የእሳት ቃላት ዝርዝር። እነዚህን ቃላት በሰው አእምሮ ውስጥ የግድ ማወቅ አለብኝ። ስሜት የሚፈጥሩ እና ትላልቅ ዩቲዩበሮች የሚጠቀሟቸው እሳት የሆኑ ቃላት ናቸው። በአማርኛና በእንግሊዝኛ በመደባለቅ ሚክስ ማድረግ ይቻላል። አንደኛ፣ የጉጉትና የሚስጥር ቃላት። ሚስጥር፣ ሚስጥሩ፣ የዩቲዩበሮች የማይነግሩት ሚስጥሩ፣ የተደበቀው፣ ከጀርባ ያለው የተደበቀው እውነት፣ እስከ መጨረሻው፣ አስደንጋጭ፣ የሚያስቅ። የፍጥነትና የስኬት ቃላት። በደቂቃ፣ በሰከንድ፣ በደቂቃ ቫይራል መውጫ መንገድ። አሁኑኑ፣ ዛሬውኑ እንዳያመልጥህ ለማድረግ ሳይረፍድ ይህን አስተካክል። የበላው፣ ያበደ፣ የጭራቅ። 3 ከስህተት የመጠበቅ ቃላት። አትሞክረው፣ አታድርገው፣ ሰውን አታድርግ ስትል የማድረግ ጉጉቱ 200% ይጨምራል። ትልቅ ስህተት፣ ጀማሪዎች የሚሰሩት ትልቅ ስህተት። ወጥመድ፣ ኪሳራ። ትላልቅ ዩቲዩበሮች የሚጠቀሙባቸው 3 ዋና ዋና ቀመሮች። ርዕስ ስታዘጋጅ ዝም ብለህ በአእምሮ የመጣውን መጻፍ የለብህም። እነዚህ 3 የተፈተኑ ቀመሮችን ተጠቀም። አስገራሚ ውጤት ሲደመር አጭር ጊዜ በቀላል መንገድ። ይህ ቀመር ሰው የሚፈልገውን ትልቅ ስኬት ያሳየና በጣም ቀላል እንደሆነ ይነገረዋል። ምሳሌ 1 የመጀመሪያውን $1000 በ7 ቀናት ውስጥ በቀላሉ። ምሳሌ 2 ቫይራል መውጫ ሚስጥር በ5 ደቂቃ ውስጥ። ቀመር 2 አሉታዊ ማስጠንቀቂያ የማወቅ ጉጉት። ይህ ቀመር ሰው እንዳይከስር ወይም እንዳይሳሳት ካለው ፍርሃት ተነስተህ የምትሰራው ነው። ምሳሌ 1 ይህን ሳታውቅ ቪዲዮ እንዳትለቅ፣ ትልቅ ስህተት። ምሳሌ 2 ይህ የኤአይ ቴክኒክ ቻናል ሳይዘጋ አሁኑ ተጠቀመው። ቀመር 3 ቁጥርና እሳት ቃላት ዋና ርዕስ። የሰው አእምሮ ቁጥሮችን በቀላሉ ይለያል፣ ስካን ያደርጋል። እነዚህ 3 ያበዱ የኤአይ ምስጢሮችን እይታህን ያሳድጋሉ። ምሳሌ 2 6ቱ የዩቲዩብ የጭራቅ ሕጎች። ታዲያ እንዴት ማስተር እናደርገው? የማሸነፊያ ስልት። ትልቅ ዩቲዩበሮች ሚስጥር። አንድ ቪዲዮ ሰርተህ ስትጨርስ ለዛ ቪዲዮ ቢያንስ 10 ትክክል ርዕሶችን ዝርዝር ጻፍ። ከዚያም ከላይ የተጠቀሱትን እሳት ቃላትና ቀመሮች ተጠቅመህ እርስ በእርስ አወዳድራቸው። መጨረሻ ላይ ልብህን በጣም የነካውና በአጭር ቃላት ብዙ ጉጉት የሚፈጥረው መርጠህ ተጠቀም። የዛሬው ቪዲዮ ይህን ይመስላል። በቀጣይ እንዲሰራላችሁ የሚፈልጉትን ቪዲዮ ኮሜንት ላይ አሳውቁኝ። ይመቻችሁ።